ኮቴን ደረብኩና ልወጣ ከቤት ያንን ክፉ ክረምት ብርዱን ልጋፈጥ በሩን ልከፍት ብዬ ወደ ውጪ ሳይ ድንገት መስኮቱ አሳየኝ ያን ትኩር እውነት። ተጠጋግተው ቆመው እርስ በርስ ተቃቅፈው ሕፃናት አየሁኝ በብርት ተኮራምደው ትንሽ እጆቻቸውን በትንፋሽ ሊያሞቁ ባዶ ሆዳቸውን በዝምታ ሲያስታሙ ግን ማነው የሚያስጠጋቸው ከጎዳና የሚያነሳቸው? ግን ማነው የሚያጎርሳቸው ምሳና ራት የሚሰጣቸው? ግን ማነው የሚያስተምራቸው ለነገ የሚያበቃቸው? ብያዝኜ ፊቴን ስመልስ መስታወቱ ውስጥ አየው የራሴን መልክ። እኔ ነኝ መልሱ በፊቴ ነው ያ የምጠይቀው ሰው መስታወቱ ውስጥ ነው። እኔ ነኝ የለውጡ መጀመሪያ አንድ ልጅ ካሞኩ ለውጥ ይጀምራል ከዚያ። እስከ ዛሬ ስጠይቅ ሌላ ሰው እየጠበኩ በወሬ ተደብቄ በምክንያት እየሸሸው መንግሥት ያርገው ስል ሌሎች ይርዱ ብዬ በሞቀ ቤቴ ውስጥ አለው ተደላድዬ። አይናቸው አይጮህም ግን ጥያቄ አለው አንተ ካልሆንክልን ማነው የሚሆነው? እኔ ነኝ መልሱ በፊቴ ነው ያ የምጠይቀው ሰው በመስታወቱ ውስጥ ነው። እኔ ነኝ የለውጡ መጀመሪያ አንድ ልጅ ካሞኩ ለውጥ ይጀምራል ከዚያ። እኔ ነኝ መልሱ በፊቴ ነው። ኮቴን ደረብኩና በሩን ከፈትኩት የለውጡን ጀማሪ አየው መስታወት ውስጥ